ስንቶቻችን ነው ትዕግስት ዋጋ እንዳላት በዝርዝር የምናውቀው? ስንቶቻችን ነው ለትዕግስት ዋጋ የምንከፍለው? ስንቶቻችን ነው ከጭንቀታችን ወጥተን በትዕግስት ጠብቀን ከችኩልነት ይልቅ ትዕግስት አድርገን በትዕግስት ጠብቀን ወደ ትዕግስታችን ትርፍ ወይም ጥቅም መሄድ የምንፈልገው? ሙሉ ቪዲዮውን በቀጣይ ቪዲዮ የምናየው ይሆናል። በደንብ ከልብ ተከታተሉኝ። አመሰግናለሁ። ሰላም ውድ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ እህታችሁ ነኝ። ስለ ትዕግስት በደረሰኝ በራሴ ባለፍኩት ህይወት አንጻር ስለ ትዕግስት አንዳንድ ነገሮችን ማለት እፈልጋለሁ። ይህ ማለት ትዕግስት በተጨነቃችሁበት ሰዓት፣ በጣም ውጥረት ላይ በሆናችሁበት ሰዓት፣ ውሳኔ ላይ በደረሳችሁበት ሰዓት የቾከላ ውሳኔ አትወስኑ። የቾከለ አክሲሱ ለቀመ ነውና ነገሩ። በትዕግስት ጀርባችን አጥንተን ይህ ነገር ብታገሰው ፊት ለፊት ምን ትርፍ ይኖረው ይሆን? ታግሼ ባልፍስ ይችን ጊዜ ባልፋት ምን አገኘ ይሆን የሚለውን በትዕግስት በጽናት መጠበቅ አለብን ማለት ነው ውዶቼ። እና የተለያዩ ጊዜ ብዙዎች ብዙ ጭንቀት ሲደርስብን ብዙዎቻችን ብዙ ጭንቀት ሲደርስብን በዛን ሰዓት የፈጠነ መልስ እንፈልጋለን፣ የፈጠነ እረፍትም እንፈልጋለን። ይህ ከመሆኑ አንጻር ግን ያ ጭንቀት ሰዓት ወይም ደግሞ ያ ጭጋግ የሆነ ሊነጋጋ የመሰለ ሌሊት መንጋቱ አይቀርምና ለትንሽ ጊዜ ብንታገስ ወደ ትርፋችን እንኳንም ታግሼ አለፍኩት፣ በዚህ ደረጃ ደረስኩኝ፣ ይህንን ትላንትና ባልታገስ ኖሮ ዛሬ አላገኘውም ነበር ብለን የምንልበት ሰዓት መታገስ መቻል አለብን ማለት ነው። ብዙ ጊዜ ስራውን እንጀምራለን፣ ወይ ትርፍ አናገኝም ወይም ይበላሽብናል። ስለዚህ ስራ አይሆነኝም ብሎ ከመልቀቅ ይልቅ ደጋግሞ መሞከር፣ ታግሶ መስራት፣ በጽናት መጠበቅ። መቼም ገበሬ ዛሬ ዘርቶ ዛሬ እንደማያብሰው ሁሉ ለዛሬ ዓመት ወይም ለዛሬ 6 ወር ዛሬ ይዘራና ይቆጠቁታል፣ ያርማል፣ የተለያዩ መዳበሪያዎችን ይሰጣል፣ የተለያዩ ነገሮችን ያደርጋል። ይህ ማለት የዘራውን ነገር በትዕግስትና በጽናት የዘራውን ፍሬ ለማግኘት ነው ማለት ነው። እኛም በተጨነቅንበት ሰዓት ወይም ደግሞ ተስፋ ባቆረጥንበት ሰዓት ትዕግስት ከሌለን ወዲያው መፍትሄ የምንፈልግ ነገር ከሆነ ወዲያው እረፍት የምንፈልግ ነገር ከሆነ እኛ ቾክለን ብዙ ነገር እናበላሻለን ማለት ነው። ትዕግስት በጣም ትልቅ ዋጋ አላት። በጣም ትልቅ ከመንገምታት በላይ ዋጋ አላት። እኔ በህይወቴ ብዙ ተሞክሮችን አድርጋለሁ። ቾክዬ ያለፍኩባቸው ሰዓቶች መመለስ ያቃተኝ ጊዜ አለ። ለምሳሌ የሆነ ንግድ ጀምራለሁ፣ ትርፍ ሳያስገኝልኝ ሲቀር ደግሜ ያልሞክረው፣ ደግሜ በሞክር ግን ትርፋማ ሆን ነበር። ይህ ስህተት እንዳይደገምና ብዙ እህቶቼ በዚህ ውስጥ ሊያልፉ ስለሚችሉ እንዲጠቅማቸው ብዬ የማውቃትን ያክል ለእናንተ ላካፍል ወደዚህ መጥቼላችኋለሁ። ትዕግስት በጣም ትልቅ ትሩፋት አላት። ትዕግስት፣ ጽናት፣ ትጋት ከታገልን በኋላ ከልፋታችን በኋላ የላባችንን ውጤት ለማግኘት መታገስ መቻል አለብን። ዛሬ በሰዎች ዘንድ ነገር ሊመጣብን ይችላል። ቾክለን እንድንማታ፣ ልንደባደብ ወይም ደግሞ ልንፈነከት። ያቺ ደቂቃ ብናሳልፋት ኖሮ ወደ እስር ቤት ላትወስዳን ትችላለች፣ ወደ ሽምግልናም ላትሄድብን ትችላለች። ለተሳዳቢ መንገዱን መልቀቅ፣ መጣላት ለፈለገ ሰው ራሱ መንገድ እንዲለቀቅ አድርጋችሁለት ብትሄዱ ባይነኝ። ለነገር ቦታ ከመስጠት ለስራ ቦታ መስጠት። አብዛኛው ጊዜ ደግሞ ስራ ስንሰራ ወዲያው ለምን ትርፍ አላመጣ፣ ወዲያው ለምን ጥቅም ላይ ያልዋለ አይባልም። ምክንያቱም ዛሬ ተዘርቶ ዛሬ እንደማይታፋ ሰው አዝመራ ሁሉ እኛም በትዕግስት አልፈን ነው የትዕግስታችን ፍሬ ማንሳት የምንችለው። ብዙ ጊዜ ስለ ትዕግስት ማውራት ትፈልጋለሁ። ትዕግስት በጣም ትሩፋት ስለሰጠችኝ በጣም ተናዳጅና በጣም ትዕግስት የሌለኝ በጣም አልቃሻ ሰው ነበርኩኝ። ባይናዩኝ ብዬ በግንባር ነገር አነበብኩ ብዬ ነገርን የምኮለኩል ለምን እንደዚህ ተባልኩ ብዬ ሆድ የሚብሰኝ በጣም የማለቅስ በጣም ሆደ በቦ የሆንኩ ሴት ነበርኩኝ። ግን ህይወት አስተማረችኝ። ህይወት ትዕግስትን አስተማረችኝ። ይህን ትዕግስት ደግሞ ለእንደኔ ያሉ በእኔ ህይወት ላይ ለሚያልፉ
እህቶቼ ይደርስ ዘንድ ብዬ በዚህ ቪዲዮ መጥቼላችኋለሁ። ትዕግስት የበለጠ ትርፍ ያላት ታግሰን ዋጥ አርገን አልፈን ነው። መራራ ሳንጠጣ ወደ ጣፋጭ ነገር መሄድ እንደሌለብን ህይወት በጥቂቱም ቢሆን አስተምራኛለች። ታግሼ ያገኘኋቸው ነገሮች ብዙ ነገሮች አሉ። በህይወቴ በትዳር ዓለም ላይ ይሁን እንደገና ደግሞ በህይወቴ ውስጥ በሚፈጠሩ ነገሮች በልጅም በመውለድ ሊሆን ይችላል። ልጅም ዛሬ ተወልዶ ዛሬ አያድግም። ብዙ ትዕግስት ያስፈልገዋል። ብዙ የሚያስፈልጋቸው ነገሮች አሉና እነዛን ታግሶ ጠብቆ ነው ልጅን ማሳደግ የሚቻለው። የትኛውም ነገር በዚች ዓለም ላይ በትዕግስት ካልሆነ በስተቀር በችኩል ወደ ውጤት መድረስ አይቻልም ማለት ነው። ታዲያ ወደ ውጤታችን ለመድረስ መታገስ ግዴታችን ነው። ታግሰን መታገስ ማለት ዝም ብሎ ቁጭ ማለት አይደለም፣ ፍርሃትም አይደለም። መታገስ ማለት እየሰሩ እየታገሉ በትዕግስት የነገን ፍሬ መጠበቅ ማለት ነው። ታዲያ የዛሬ ቪዲዮ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ በዚህ ትርፍ ይበልልኝ። በቀጣይ ቪዲዮ የተሻሻለ ነገር ይዤ እንድመጣ በኮሜንት አስተያየታችሁን አሳውቁኝ። ባላችሁበት አሁንም እጥፍ ድርብ ሆኖ ሰላማችሁ ይብዛልኝ። መልካም